طيب كلكم مجتمعين ما في ظن ناقص كلكم تسبسباتشوال يقرسني ايوه تمام هنبدا مشوارنا بعد ساعه ጉዟችንን ከአንድ ሰዓት በኋላ እንጀምራለን لما ليه السؤال ده ما بينفعك وبعد كده اي زول ما يعمل اي حاجه بدون ما ياخذ اذن يعني እሱ አንተን አያገባህም ማንም ሰው ከኔ ትእዛዝ ውጭ መሆን አይችልም አንድ ሁለት አንድ ትውልድ ሊጠይቅ ነበር እዚህ ድረስ ብቻህን የጠራው ደምለት ባለቤት ያደረሰብኝን ትልቅ ስብራት የሚያክል ቁስሌን ሊያድን የሚችል ትልቅ ውለታ ያኔ ማድረጉ አቅም አለው ብለሽ ታስባለሽ በትክክል ትችላለህ ካለኝና ከቻልኩት እሺ ጠይቂ በድርጅታችን ውስጥ የዋና ዲዛይነርነት ስም እንድትሰጠኝ ነው ማለቴ ከምንሰራቸው ልብሶች ጋር አብሮ በዋና ዲዛይነርነት ስም እንዲነሳ ፈልጋለሁ እሺ ቆይ እሱ ምንድነው እንድነግራችሁ የምትፈልጉት ሁሉንም ነገር አንዲት ነገር ሳታስቀሪ ሁሉንም ነገር ተናገሪ ይኸውልሽ በመጀመሪያ ከኔ ጋር እንዴት እንደተገናኘሽና ምን እንዳወራን በመናገር ጀመር ይሄን ያደረገውን ሰው ማንነትና ጾታ አሁን መስማት ስለማንፈልግ አሁን እንዳትናገር የሆነ ቀን እሱ መጣና ምሳሳት አካባቢ ይመስለኛል ነው ምሳሳት ከዛ እዚህ ቤት በሚገኘው ኮምፒውተር ባንድ ወንጀል እንደተሰራ ነገረኝና መጀመሪያ አካባቢ ሌባ መስሎኝ ነበር ሌባ ከመሰለሽ ታዲያ ለምን ወደ ውስጥ እንዲገባ ፈቀድሽለት እኔ አይደለም ያስገባሁት ራሱ እየከለከለኝ ገብቶ ኮምፒውተሮቹን መጎርጎር ጀመረ ከዛ በፊት እኔ ከወጣው በኋላ እኔ አናግረሽ ከወጣው በኋላ ምን እንዳደረግሽም ንገሪያቸው እንዴ አንተ ከሄድክ በኋላ የሚያደርኩትን ነገር ታውቃለህ በደንብ አውቃለሁ ታዲያ ካወቅ ለምን አንተ አትነግራቸው በፍጹም አንቺ አንደበት ነው መስማት ያለባቸው ከዛ በቃ ኢሜል አካውንት ከፍቶ ይጠቀም የነበረውን ሰው አገኘሁት ሁሉንም ነገር ስነግረው በጣም ደነገጠ ከብዙ ልመና ጋር 50,000 ብር ሰጠኝና እሺ አሁን ጨርሰናል የሰውየው ማንነት አሁን መናገር ትችላለሽ አዳነሽ በለው ትባላለች ማን ከተሰራሽ ጀምሮ ያልታረምሽ አረም አቶ በሉን ያህል መልካም አባት እንዳለ ያው የጥማም ከተያ ይደቀልከው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው ከዘራኝ በኋላ ከናረቢ እንዳል ይልኛል ታዲያ ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን شكتا عربا قال لي مثل السم لسنا بطل ሲራክ ይበቃ እናንተ ሄዱሽ እኔ እመጣለሁ አንተስ በቃ የኔ መኖር ምን ያስፈልጋል ከዚህ በኋላ
ማለት አንተ መኖር እንዴት ነው ሳስፈልጊ ማለት በቃ ያው የምትፈልጊው ነገር አሳየውሻል ከዚህ በኋላ ምን አለሽ ከኔ ጨረስክ አዎ ጨረስኩ አቆቴ አካባቢ ድብልቅልቁ ሲያወጣ ዝም ብለህ ግባ ለምንድን ነው ድብልቅልቁ የሚወጣው ግባ ዝም ብለህ ግባ በቃ አረባክሽ ተረጋጋ አልረጋጋም ተግባባ እንዴት ነው የምትይኝ ሰው እኮ ነኝ ፍጡር ነኝ ታውቃለህ አይደል ሰው ነኝ እሺ ታዲያ ምን አድርግ ትክዱሽ ጊዜ ልብ የሚሰበር ሰው ነኝ እኮ ምን አድርግ ነው አላቅም በቃ እንግባና እንዴ በቃ እሺ በላትና ግባ ግድ የለም ቆይ እሺ ከዛስ ገብቼስ አላቅልም እንደጀመረ በቃ እሺ በልና ግባ ማለት ሆነ አላመጣሁትም ማለት ምን ማለት ነው? ንገሪኝ። ልታመጪልኝ ቃል አልገባሽልኝም? ይሻላልሽኝም? ቆይ እሺ ላስረዳህ አጎት። ምኑን ነው የምታስረጂኝ? ንገሪኝ እስቲ ምኑን ነው የምታስረጂኝ? አዘየሽ እሺ ካልሽ በኋላ እኔም ካመንኩሽ በኋላ አሁን ይዘሽ አለመምጣትሽ ምን ማለት ነው? ንገሪኝ እስቲ። በዚህ አይነትማ ማይሆን ውል ልጄን አስፈርማችሁታል ማለት ነው። አይ ጋሽ ሞላ እንደሱ እንኳን አይደል። አትዝም በል አጎቴ ሞት እውነቴን ነው። አንተ ባልከም መሰረት ነው የተፈራረምነው። እንደዛ ከሆነ ጥሩ። አሁኑን ወስዳችሁ የውሉን ኮፒ ታሳዩኛላችሁ። አሁኑን። ምን? አዎ እንደዛ ከሆነ በኋላ መተማመን እንችላለን። በቃ ይሄን ማድረግ ትችላለህ? ተው። ይሄን እንኳን ማድረግ አልችልም አቶ ሞላ። አትችልም? አልችልም። ማድረግ አትችልም። የማይሆን ውላ አስፈርማችሁታልና እንዴት ማድረግ ትችላለህ? አትችልም። አቶ ሞላ ነገሩ እርሶ እንደሚሉት አይደለም። አጭበርባሪ ነህ። ዝም በል አንተ አጎቴ። እንዴ ኧረ እባክህን ዝም በል እንጂ። ቅድም ስጠይቅህ መልስ አጥተህ የተርበተበትከው ለዚህ ነው። ኧረ አጎቴ እንደሱ አይደለም። አንቺ አብረሽ የዶለተሽው ነገር እንዳምንልሽ ኖሯል ነው። ወይኔ ሞላ። ኦኬ አየህ፣ ከመነሻውም አምኜ ነበር። ነገር ግን አንተ የምትታመን ሰው አልነበርክም። ኧረ አጎቴ እንዴ ችግርህን አይቶ የተረዳህ ምስኪን ሰው ያለ ኃጢአቱ አትኮንን ነው እንዴ? ማንንም አለ ኃጢአቱ አለ ስተቱ አልናገርም። አጎቴ ሞት እውነቴን ነው እንዴ? ጥሩ የምትይውን አይነት እውነተኛ ሰው ከሆነ ለምንድን ነው ውሉን ወስዶ የማያሳየኝ? የውሉን ኮፒ ለምንድን ነው የማያሳየኝ? ቆይ ሲጀመር አንተ አይደለህ እንዴ ብሩን የሰጠዋችሁ እኔ መሆኔ ለአብይ እንዳትነግሩት ምናምን ስትለኝ ነበርከው? እና ያልኩሽስ እንደሆነ ንገሪኝ። እንዴ ታዲያ አብይ እጅ የሚገኙትን ኮፒዎች ያውን በድንገት እንዲህ ብድግ ብሎ እንዴት ነው ሊያሳየህ የሚችለው? ውሸት! ይሄ ቀንድ ያወጣ ውሸት ውሸት ነው። ይበቃል አቶ ሞላ በቃ። እርሶ እንደሚሉት አይነት ሰው አይደለም። እሺ ለራሴም ክብር ያለኝ ሰው ነኝ። እኔ የማንም አጭበርባሪና እንትን አይደለም። እሺ ይሄን ሊያውቁ ይገባል። ውሉ በሙሉ አብይ ጋር ነው ያለው ብሎ ከመናገር ከዚህ የበለጠ ማጭበርበር አለ? ለአንተ ድርሻ ውል የለ አቶ ሞላ። ማነው አሁን ውሉ በጠቅላላ አብይ እጅ ነው ያለ? አሁን አንቺ ራስሽ ነሽ እኔ እንደሱ አይደለም ያልኩት። ታዲያ እንዴት ነው ያልሽው? እኛ ድርሻችንን ከወሰድን በኋላ ቀሪዎቹ ኮፒዎች በአጠቃላይ እዛ አብይ ጋር ቢሮስ ናቸው ነው ያልኩት። እኔ ደግሞ ልጅ አይደለም እኔ ጋር ያለውን እንዳላሳየ ከተፌ ጋር ተጣልተን ከቤት ስለወጣሁኝ ነው። ምን ተፋተን? አዎ ተፋተናል። ተፋታሽ? አዎ ፈተት ሁሉን ነገር ጨርሰን ተለያይተናል። ደግ አደረገ። ምን? አዎ ከዚህ በላይ ቢያደርግሽም ሲያንስብሽ እንጂ አይበዛብሽም።
አጎቴ ግን በዚህ ሰዓት ከጎኔ ሆነ ልታጽናናኝ ሲገባ ጭራሽ ደግ አደረገልሽ ትለኛለህ? ረዳሽማ ባሰብኩ ጊዜ አሳፍረሽ አንገት ያስደፍተሽኛል። እና ለልጄ ብዬ ነው እንጂ እኔ ሱይ የኔ ጉዳይ አይደለም። የኔ ጉዳይ የውሉ ጉዳይ ነው። በዚህ በሁለት ቀን ውስጥ የውሉን ሰነድ ካላሳያችሁኝ ከፍተኛ ጦርነት እንደከፈታችሁ አንቺ ቤት አራዳ መሆንሽ ነው አይደለ? ናፍቆት ተጨማሪ ገንዘብ ሲሰጥሽ የኔ ሚስጥር አውጥተሽ አደባባይ ላይ የምትበትኙ። አረ እንደሱ አይደለም ማለት ዝም በይ። ሰምኛለሽ? እኔ ምንም ወሬ አልፈልግም። አሁን ገንዘቤን 1 2 3 ብለሽ ታመጫታለሽ። 50,000 ብር እንዴ ከየት አምጥቼ ነው የምሰጥሻለሁ? እሱን አላቀልሽም። ታዲያ ምን ልታደርጊ ነው የመጣሽው እዚህ? የመጣሁትማ ችግር ከመፈጠሩ በፊት የሆነ ነገር እንድታደርጊ ነው። ስልክ ስላላነሳው ነው የመጣሽው? አዎ። ገንዘቤን 1 2 3 ብለሽ ትሰጪኛለሽ። እንዴ ከየት አምጥቼ ነው የምሰጥሽ? አላውቅም። አራቱን በእግዚአብሔር ቀና ብለህ በፍጹም አላይሽ። ይልቅ ሂሳብ ከፍለን ብንሄድ ይሻላል። እንደዚህ ተኮራርፈንና ፊት ነስተኸኝማ የትም አትሄድም። ስሚ ቆይ፣ እንዲህ አይነት አጉል ነገር እየሰራሽ እንዴት ነው አይንሽን የማይሆን? እንዴ ለሱ ይቅርታ ጠየቅኩህ አይደል? እንዴት ሆነ? ይሄ በይቅርታ ልታለፍ የሚችል ነገር አይደለም። እሺ ምን አባቴ ላድርግ? ምን ማለት ነው? ምን አባቴ ላድርግ ማለት? ያጎትሽን ባህሪ እያወቅሽ ይሄንን ውል አምጥተሽ አሳይኝ እንዳሉሽ ለኔ መንገር የለብሽም? እሱም አይገባ ነበር። አንቺ እኮ ይሄን አላደረግሽም። እንዳላደረግሽ እያወቅሽ ትስድቤና እንደጠጣ አደረግሽ። አዎ እሱም አይገባ ነበር፣ ግን እንዳትጨነቅ ብዬ እኮ ነው። ምን? አዎ ደግሞ እኔም እሱ ይሄን ያህል ያካብዳል ብዬ አላሰብኩም። እንደዚህ የምታስቢ ከሆነ በጣም የዋህ ነሽ ማለት ነው። በእናትህ ቶምዬ በቃ አሁን ይቅርታ አድርግልኝ። ስሚ ያለ ኃጢአትሽ መሰደብ ምን ያህል ልብ እንደሚያቆስል ብታውቂ ኖሮ እንዲህ አትይኝም ነበር። ኧረ አውቀዋለሁ። ያለ ኃጢአቴ ስድብ ስጠጣ እኮ ነው የኖርኩት። በደንብ አሳምሬ አውቀዋለሁ። እባክህን ቶም አሁን በቃ በይቅርታ ልቤን አረጋጋልኝ በእግዚአብሔር። ቆይ እሺ አሁን ምን እናድርግ ነው የምትይኝ? ንገረኝ እስቲ። እሱን ለኔ ተውልኝ። አንተ ብቻ አሁን ስተቴን አልፈህ ይቅርታ አድርግልኝ እኮ። እንዴት አድርገሽ ንገሪኝ። እንዴት አድርገሽ ነው ታስተካክዩ? እሱን አሁን አልነግርህም። ብቻ አንተ ይቅርታ አድርግልኝ እንጂ እኔ እንደምንም ብዬ አስተካክለዋለሁ። አንቺ ነሽ የጠራሽው? ምን አጎትሽ እያለ እንዴት ነው ፊትህን ኮሶ አድርገህ የጠበቅኝ? ምን ሆነሃል? ኧረ በእናትህ ዝም ብለህ ነገር አታጋንቁች በል እስቲ። አጉል ሰዓት መጣው እንዴ? ኧረ አጉል ሰዓት አልመጣም ካለ ቀጠሮ ከመምጣት ውጪ። እሱን ሆን ብዬ እኮ ነው ሰርፕራይዝ ላደርጋችሁ ፈልጌ ነው። እኛም እኮ ሳንነግረህ የተሰበሰብነው የሆነ ነገር አሳክተን ሰርፕራይዝ እናደርግ ነበር። ለዛ ነው ስላልተሳካለት ቶም ፊቱን ይጣልብን። የኔ ይበቃል። ምንድነው ሰርፕራይዙ? ንገረን እስቲ። የኔ ሰርፕራይዝ እኔና ዳናይት የቢሮውን ዕቃ ጠቅላላ አስገብተን ጨረሰ። ዋው እንዴ! በቃ በቃ እንዴት እንደው ተአምር የሆነ ሰርፕራይዝ ነገርከን። ሰው ባለው ነው እንግዲህ። ሌላው ግን በጣም ደስ ያለኝ ማታ የሰጠሽኝ አበባ፣ በስመ አብ ሚስቴ እንደዚህ ተደስታ አታውቅም። በእውነት የእውነት እኔ ረጅም ጊዜ ነው እንደዚህ ትደሰት ካለባት። በጣም ነው ደስ ያለኝ። በጣም ነው ማመሰግነው። በጣም ደስ ይላል። ግን እንደ በዛ ብደሰትም በራሴ ደግሞ በጣም ስናደድ ነው ያደርኩት። እንዴ ለምን? ምን እንጃ። ከተለያየን በኋላ እንዲሁ ያሰብኩሽ በጣም ስናደድ ነበር። እውነቴን ነው የምልሽ። ይሄን ያህል ምልሽ በጠየቅሽኝ ነገር እምቢ ልልሽ አይገባኝም ነበር። ጨክኜ አይ ጨክነብኝ እንኳን እኮ አይደለም ለኔ በማሰብ ነው። እኔ አልተቀየምኩም። ቢሆንም ግን በቃ ማለት አልነበረብኝም። በእናትህ አብይ ዙሪያ ጥምጥም አትሄድ። የጠየቀችን የዲዛይነርነት ታይትሉን ስጣት። ኖ እንዴ ቶም አያደርጉም። አደረግነው በእውነት። ወይኔ ጉዴ! በቃ ከራሴ ጋር አሰብኩበት፣ አወጣው አወረድኩና ከቶም ጋር ተማክሬ አደረግነው። በእውነት በጣም ነው የማመሰግነው። ይሄንንማ ቀን ፎቶ ተነስተን ማስታወሻ መያዝ አለብን። አይ አንዴ ፎቶ
ዘርቤልኝ ነኝ በረዶ የሚባል ነገር አልፈልግም አጂ አብጦ በኋላ ከሚያስቸግርሽ አልፈልግም አልኩሽ አልፈልግም ምንም በረዶ የሚባል ነገር አልፈልግም እንድታመልጥ ካደረገች በኋላ አንቺ በበረዶ ነው እንትምት የሰው ስጋይ ምን ላድርግ ታዲያ ድብን ትበል ድብን ወይኔ አዳነች በሉ ተገኘው ዛሬ አገኘች ታዲያ እንደሱ አይባልም ሳስበው እኮ ነው እንዴ ድንገት ያለች ወይኔ አዳነች በሉ እንዴ ዘንድሮ ወይኔ እንዴ ሳርቀጠሉ ሁሉ በኔ ላይ ይነሳ ሳርቀጠሉ ሁሉ እሺ በቃ ተረጋጊና አሁን ትንፋሽን ሰብሰብ አድርጊ ምን ተነፍሳለሁ ተገኘው በሞት እኮ ነው የሚሻለኝ ዛሬ ሞቻለሁ ቆይ ምንድነው እሱ ነገሩ ይሄ ነገር ከናፍቆት ጋር የሚያያዝ ነገር አለው እንዴ ስሙን ቄስ ይጥራ ምንም ያገናኝ ነገር የለም ለምን እንደዚህ ጠይቅሽ የምታውቂው ነገር አለ እንዴ አይ ቅድም በጸባችሁ መሀል የሱ ስም ሲጠሩ ይሰማው መስሎኝ ነው መስሎሽ ነው እርግጠኛ ነኝ ሰምቻለሁ አልሰማሽም አልኩሽ አልሰማሽም ካልሰማሽ አልሰማሽም እሺ ይሆንልሽ ቻንተኛለች እኮ በቃ እንትን ቅድም አቶ ዳባን ስራ እያገዝኳቸው ነው ምናምን ስትይ ነበር ስትቀልጅብኝ ኧረ ከምሬ ያቻለ ብላ ቢዝ ዘመዳቸው የት ሄዳ ነው አንቺ ስራ የምታግዣቸው አዲ ከምርሽ ነው ምኑ ማለት በዚህ ሰዓት ምንድነው የምትጠይቂኝ ምን አለበት ምን ችግር አለ እኔን ከእንደዚህ አይነት ሙድ የሚያወጣኝ ከሆነ በጠይቅሽ ምን ችግር አለ በተናገሪ አንቺ ምንሽ ነው ይጎዳል እሱ ችግር የለውም ያው እሷ ናፍቆት ኮምፒውተር ስለሚያስተምራት 6 ሰዓት አካባቢ ላይ ነው የምትመጣው እሳቸውም ያው እንደተለመደው ወተታቸውን ሲያከፋፍሉ ቆይተው በዛው ሲቀማምሱ አረፋፍደው ነው የሚመጡት ጠዋት ቤት ማንም አይኖርማ ማንም አይኖርም ምን ነው
ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ አድሚኒስትሬሽን በኤምኤስ ሼርፖይንት አድሚን አማዞን ክላውድ ኮምፒውቲንግ በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። ሾላ ስለዚህ ፎቶ ምንነት እንድታስረዳኝ ነው። ተናደሻል እንዴ? አዎ ተናድቻለሁ። በምን እንደተናደድኩ የምናገረው ግን ስለዚህ ፎቶ ማስረጃ ከሰጠኝ በኋላ ነው። ስራ ፈትማት በምን ፍጥነት አሁን ይሄን አወጣት እዚህ? ማንም ሳይሆን ጽዮን ራሷ ናት ታይም ላይ ነው ላይ ለጠፈችው። ታውጧ ስራ በሚሰራበት ሰዓት አንቺ ራስሽ ይሄን ወሬ ብለሽ እዚህ ድረስ ማምጣት አለብሽ። አንተ እኮ ቁም ነገር ያልመሰለህ ምን ብላ እንደጻፈች ስለማታውቅ። እኔ እንግዲህ ስራ ፈት አይደለም ፌስቡክ ላይ ተጥቼ ሙሉ አይደለም እንዴ? ብዙ ስራ እኮ አለብን። አንቺም ብትሆኚ ማደግ የምትፈልጊ ከሆነ ስራሽን መስራት ነው ያለብሽ። እንዴ ያን ነገር ምን ይሰራል? በቅርቡ የሚከፈተው የፋሽን ካምፓኒ ውስጥ ዲዛይነር ሆና አብራህ እንደምትሰራ ነው የጻፈችው። ደግሞ ይሄ ብቻ እንዳይመስል የዲዛይነርነት ማዕረጉን አንተ ባድናቆት እንደሰጠሃት በብዙ ጥናትና ልፋት የካበተ ልምዷን በጣም ገራሚ የሆኑ ልብሶችን ሰርታ ለገበያ እንደምታቀርብ ለዚህም ፓሪስ እንደምትሄድ ነው የጻፈችው። ያላለችው ነገር ያልቀባጠረችው ነገር የላትም። እኔ ግን ተቃውሞዬን ለመግለጽ ብዬ ወዲያውኑ እንድታወርድ ኢንቦክስ ባደርግላትም ታወርደው አልቻለችም።
በጣም ይገርማል። በጣም ይገርማል። በቃ ይሄንን ብቻ ነው ልትል የምትችለው? እና ምን ልበል ዳናይት? ምን ማለት ነው እሱ? ምን ልበል ማለት? ይሄ ነገር በስራችን ላይ የሚፈጥረውን ችግር ታውቃለህ አይደል? የስራው ይቅር ትዳር ላይ የሚያመጣውን ተጽዕኖ ታውቀዋለህ። ዳናይት ችግር የለም። በትዳሪ ላይ ምንም የሚያመጣው ችግር ስለሌለ አትጨነቂ። እንዴ አብይ፣ እንዴት ሆኖ ነው ትዳሪ ላይ ምንም አይነት ችግር አይፈጥርም የምትለኝ? የሳሮንን ጸባይ ታውቀዋለህ አይደል? ኦ ዳናይት፣ እንዴ የራሴን ነገር ለኔ ትተይልኝ። እሺ ያንተን ህይወት ላንተ ትቼዋለሁ። ስለ ስራው ግን በደንብ ያሳስበኛል። ግን ምለው እኮ ገና ያልተጀመረ ስራ ይበላሻል ብለሽ ሰክተሽ ነው ወይስ? ታዲያ ሌላ ምን ሊሆን ይችላል? እኔ እንጃ፣ ሌላ የተደበቀ ነገር ያለሽ ይመስለኛል። አብይ፣ እኔ የተደበቀ ምንም አይነት ምክንያት የለኝም። ስራን በተመለከተ የሚፈጥረውን ችግርና ስጋቴን ነው እየተናገርኩ ያለሁት። ይሄንን በግልጽ በመናገሬ ደግሞ ልታሸማቀቀኝ አይገባም። እኔ እያሸማቀቅኩሽ እኮ አይደለም፣ እውነት አይደለም። ካልሆነ ጥሩ። ስራውም ልክ እንደ ትዳርህ አይመለከትሽም ካላልክ በስተቀር ለዚህ ችግር መፍትሄ አበጅለት። ምን አይነት መፍትሄ ላበጅ? ስብሰባ ጥራና እንድታስረዳ አድርጋት። ባደረገችው ነገር ተጸጽታ ይቅርታ መጠየቅ አለባት። ይሄንን ነገር በድፍረት መቼም ቢሆን እንደማትደግመውና በአፋጣኝ የለጠፈችውን ነገር እንድታወድ አድርግ። ቆይ በምን ምክንያት ነው እሱ ይሄን እንድታደርግ እናስገድዳት? በውሸት ይሄንን ሁሉ ነገር ስላደረገች ነው። የሌላትን ስም እላያ ላይ ለጥፋ ዲዛይነር ነኝ ስላለች ነው። በውሸት እኮ አይደለም ይሄን ያደረገችው። ማለት እኔ ነኝ ይሄን ስም ሰጥቻት እንድትጠቀምበት ያልኩት። ማ? እኔ ኧረ እባክህ ጀማል ውሃ ውስጠኝና ልጠጣው። ፍቅር ተረጋጊ። በረሃ ውስጥ ውሃ መጠጣት የሞት አደጋ እንደሚያስከትል ያው እሱ ሲናገር ሰምተሻል። ያውንስ መሞት አይደል እንዴ? በቃ አስጠኝና ድብ እንልበልሽ። እኔ አንድም ቀን የሚወዳትን ፍቅሬን በረሃ ውስጥ ቀብሬያት እመለሳለሁ ብዬ አስቤም አላውቅም። ደሞዜ እናሰፋለን፣ አታግዛቸው። ለምን ራስህ አታግዛቸው? ምን አገባኝ? እኔ ዜናባ የታረቀች እርጉዞችን ልታግዛቸው ቃል ስለገባላት ብዬ ነው። ግድ የለም ገና 15 ቀን አይደለም እንጓዘው። የዛን ጊዜ ሲደክማቸው አግዛቸው። መታሰቢያ ያሰብነው መንገድ ያልተጉዘናል እንዴ? ምን ናሴ ደከመህ እንዴ? እኔማ መቼ ሄድኩ ነው የሚደክመኝ። ሶፊያ እንድናሳርፋት ብዬ ነው እንጂ። ሶፊያ እባክሽ ትንሽ አረፍ ብትይ ይሻላል። ደሞዜ ሶፊያ እባክሽ ረፊ። ኧረ እኔ ደህና ነኝ። ምን የምጓዘው ልጅ በሽተኛ ልታደርጉኝ ነው እንዴ? ይባላ ምን የሚያስፈራኝ ነገር የለም። ትንሽ ነበር። በቃ ላይ ሶፊያ ምን ማክደላችሁ? ምን ሄድ يا ولد سودان موسيقى تمام؟ اي تمام. You and me ኢትዮጵያ ሱዳን ብራዘር የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ+ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል።
ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። ምን ማለት ነው? እሱ እኔን እንድትጠራበት የሰጠዋት ማለት ነው። ዳናይት እስቲ አረፍ በይና ቁጭ ብለን እንነጋገር። እኔ ማረፍ ሳይሆን ለጥያቄ መልስ ነው የምፈልገው። ቆይ ይሄ የሙያ ስም እንጂ ማንም ከመሬት ተነስቶ ለማንም መንገደኛ የሚሰጠው የክብር ስም ሆነ እንዴ? አትሳሳች ዳናይት። ጽዮን ትልቅ ሰው ነች። ዝም ብሎ መንገደኛ የምትባል ሴት አይደለች። ከሙያ አንጻር ግን ለእኔ ከመንገደኛ በላይ መንገደኛ ሴት ነች። ዳናይት ገንዘባትን በምንከራተትበት ሰዓት እኮ እቺ ሴት እኮ ነች መታ 5 ሚሊዮን ብር አውጥታ የሰጠችን አይደል? እሱን እኮ እኔም ቢሆን አልካድኩም። ካድሽ እንጂ ባትክጂማ ኖር እኮ አፍሽን ሞልተሽ መንገደኛ ነች አትይም ነበር። ነገርኩህ እኮ እኔ መንገደኛ ነች ያልኩት ከስራው አንጻር ነው። ዳናይት ጽዮን በጣም ምስኪን ሴት ነች። ታሪኳን ልትነግረኝ ከሆነ አትሳሳት። በደንብ አድርጌ ያውቀዋለሁ። ታዲያ ካወቅሽ ማለት ነው ባሏ እንደዚህ ሞራሏን የሰበራትን ሴት ማለት ነው እንደዚህ በክሳት ምን ችግር አለበት? እስኪ ንገሪኝ፣ ምን ችግር አለ? ችግሩማ ይሄ ታይትል ዝም ተብሎ የሚሰጥ ሳይሆን በጣም በብዙ ልፋትና ድካም የሚገኝ መሆኑ ነው። ደግሞ እሷ የተናገረችውን ነገር በሙሉ ሳያጣሩ ይሄን ያህል ማመን ተገቢ አይመስለኝም። ምን ቆይ ምን ችግር አለ? እንዴት ሆኖ ነው ችግር የማይኖረው? እቺ ሴቴን ሁሉ ነገር የምትለን ዝም ብላ የባሏን ስም ያለ ኃጢያቱ እየኮነነችው ቢሆንስ? ምን? አዎ ይሄንንም ደግሞ የምታደርገው ከኛ ጋር ያላትን ግንኙነት ቀለል አድርጎ ለመኖር ቢሆንስ? በቃ ዳናይት በቃ ይውላቢ በቃ አልኩሽ እኮ ከዚህ በኋላ ምንም ነገር እንድነጋገር አልፈልግም። ይኸውልሽ ሴትዮዋ በመከራና በስቃይ እንዳሳለፈች ፊቱ ያስታውቃል። ጀርባዋ ላይ የተተለተለችውና የተገረፈችው ሰንብር ራሱ ይሄ እውነት እንደሆነ ይመሰክራል። እንዴ አብይ? አዎ እውነቴን ነው። ደግሞ ልንገርሽ ማለት ነው እንደዚህ አይነት እርኩስ የሆኑ ወንዶችን ማለት ነው እንደዚህ የተበረታቱ ሴቶች ላይ ግፍ እንዲፈጽሙ የሚያደርጉት እንደናንተ ዝም የሚሉ ሴቶች ናቸው። ምን? አዎ አንዱ እውነት ልንገርሽ እንደዚህ የሚጎዱ ሴቶችን እየቀረባችሁ አይዟችሁ አለንላችሁ ከማለት እናንተ በተቃራኒ ማለት ነው ከንፈር እየመጠጣችሁ እነሱ እንዲጎዱና ተጠቂ እንዲሆኑ እያደረጋችሁ ነው። አቶ አብይ ከዚህ በኋላ ምንም ነገር እንድነጋገር ስለማልፈልግ በቃ ይሄንን ሳልሰማ በቀር ይሻለኝ ነበር። ማንም ሰው ባይሰማውና ተዳፍኖ ቢቀር ነበር ደስ የሚለው። ይሄንን መስማት አልፈልግም። በእውነት ነው ይሄንን መስማት አልፈልግም። ታዲያ እሺ እኔ ምን አባቴ ላድርግ ማሬ? በጣም እኮ አስጨነቅሽኝ። ይሻለኛል ከዚህ ሂዊ። ይሄም የተስፋ ቢሶችን የደካሞች ንግግር። ታዲያ እኔ ደካማ አይደለሽም። በዚህ ሰዓት ከኔ ውጭ ተስፋ ቢስ ያነሳዋል። ሂዊ አንቺ ደካማም ተስፋ ቢስም አይደለሽም። በውሸት ልታጽናናኝ አትሞክር። እኔ ማሬ እኔ በውሸት እያጽናናሁሽ አይደለም እንዴ? ቆይ በዚህ ሁሉ ውጣ ውረድ ውስጥ አልፈሽ እስካሁን ጠንክረሽ እየሰራሽ አይደል እንዴ?
ሁሉም ነገር ያለው ያልፋል። እኔ እንዴት ነው የሚያልፈው? ምን ብዬ ነው የምናገረው? ምን ተብሎ ነው የሚነገረው? ምን ብዬ ነው ለአባዬ የምነግረው? ምንድን ነው የሚሰማው ይሄን ሲሰማ? አየሽ አይደል? ለዚህ ነበር ሁሉንም ነገር የምደብቅሽና ማልነግርሽ። ደብቀኝ እኮ አልቆየም ነገር ግን ታዲያ እሺ ምን ላድርግ? በእኔ ቦታ ሆነሽ እስቲ አስቢው እንዴ። በደበቅኩሽ ቁጥር መለሰሽ እኔኑ እየጠረጠርሽኝ። ታዲያ ምን ላድርግ? እንደሱ ይሻለኝ ነው። ምን? ቆይ እሺ ከዛስ? እስከ መጨረሻው ከኔ ጋር ተቆራርጠን ምንቀርስ? አንቆራረጥም። ደግሞ ምርጫ የምስ ከሆነ ይሻለኝ ነበር። ምን? ናፍቆት ካንተና ከአባዬ ውጭ ህይወቴን ስለማላስበው ቢያንስ እንታረቅ ነበር ቆይተንም ቢሆን። ግን በፍጹም ይሄ ነገር ቢፈጠር መልሰሽ ትታረቂኛለሽ ብዬ አላስብም። ምን አደረኩ? ምን አድርጊያት ነው? ለምንድን ነው እኔ ላይ እንደዚህ የምትጨከንብኝ? ለምን እንደ ታናሽነት ዝቅ ብዬ ከመታዘዝ ከመንከባከብ በፍቅር ከመንሰብሰብ ያለችን ሁሉ ነገር እንደሰማት ነው? ምን አድርጊያት? ለምንድን ነው እንደዚህ ነው ለምታረገው? ሂዊ አሁን ይሄን ነገር ለመስማት አንቺ ዝግጁ አይደለሽ ማለት ምክንያት አላት? ናፍቆት ምክንያት ካላት ከዛሬ ውጪ ዝግጁ መሆንበት ጊዜ ስለሌለ ንገረኝ። ሂዊ በፈጠረሽ በእናትሽ አታስጨንቂኝ። አንተ ልክ ነህ። እሺ አመሰግናለሁ። ኧረ በጣም እየመሸ ነው። ከዚህ በላይ ከቆየን ጋሽ በሉ በጣም ነው የሚጨነቁት። ደግሞ ለፊዚዮቴራፒ እንደወጣሽ አልተመለስሽም። እኔ ትማሪድ ደግሞ ስልክም ስላልደወልሽ በጣም ነው የሚጨነቁት። ቤት ናፍቆት ሂሳቢት ገብቼ እኔ አይኗን አለ እኔ ቤት ነሽ፣ አታስቸግረኝ። ናፍቆት ሻለልህም በቃ ተወኝ። ምን ማለት ነው? ተወኝ በቃ ተወኝ። እኔ በቃ እስከ ነገ ድረስ በቃ ጸጥ ብዬ መቆየት ነው የምፈልገው። ተወኝ። ሂዊ በእናትሽ የማይሆን ነገር አታወሪ። እንዴ ለምንድን ነው የማትተወኝ? ቆይ እንደገና እንድታመም ትፈልጋለህ እንዴ? አልፈልግም። እኔ ቆንጆ እኮ እሺ በቃ ተወኝ።